በአረበኛ ቋንቋ እንዴት አድርጌ ሰላምታ ማቅረብ እችላለሁ? እንዴት አድርጌ ግብይት መፈጸም እችላለሁ? እንዴት አድርጌ እገዛ መጠየቅ እችላለሁ? የሚል ጥያቄ ላላችሁ ሰዎች ይህ ቪዲዮ ለእናንተ ነው። ሰላም ሰላም፣ እንዴት ናችሁ? ስሜ መምህር አሊ መሐመድ ይባላል። በብራይት ፊቸር የቋንቋ መምህር ነኝ። ይህም ቪዲዮ እስከ መጨረሻው ከተከታተላችሁ እንዴት ሰላምታ ማቅረብ እችላለሁ፣ እንዴት ግብይት መፈጸም እችላለሁ፣ እንዴት እገዛ መጠየቅ እችላለሁ የሚሉት ሙሉ መልሶች እዚህ ስላሉ እስከ መጨረሻው ይከታተሉ። ሰላምታ እንዴት እንደምናቀርብ በአረበኛ እናያለን። ሰላምታ የምናቀርብበት መንገድ የመጀመሪያው ሰው ከሰው ጋር ሲገናኝ ሰላምታ ማቅረብ ግዴታ ነው። ስለዚህ እንደ ጊዜው ጠዋት ከሆነ፣ ቀን ከሆነ፣ ምሽት ከሆነ የምናቀርበው የሰላምታ አቅርቦቶች አሉ። እነሱ ላይ ኮመን የሆነ ሰላምታ አለ። አህሌን ልክ መጀመሪያ ላይ ወደ አንድ ቤት ገብተን የምናገኘው ፊት ለፊታችን ዘመድ፣ ጓደኛ፣ ወዳጅ ስናቀርብ ሰላምታውን አህሌን ብንል ሰላምታ ነው እሱ። መልሱን ደግሞ እንጠብቃለን። መልሱ ምንድነው? አህሌን ነው። ስለዚህ አህሌን አህሌን። እዚህ ላይ አረበኛ ቋንቋ የራሱ የሆነ ቅላጼ አነጋገር አለው። በተመሳሳይ ሁሉም ቋንቋዎች የራሳቸው የሆነ ቅላጼ አነጋገርና እዚሁ ላይ ስናደምጠው ጆሮአችን ላይ የራሱ ከለር አለው። ያን ከለር መሳት የለብንም። ሶ አህሌን ነው እዚህ ጋር ሚል ሀ ስንጠራ ልክ እንደ ትንፋሽ አይነት ስሜት ያለው ሆኖ አህሌን ነው። አህሌን አንልም፣ ወይም አህሌን አንልም፣ ወይም አድሌን አንልም። ሶ አህሌን ብለን አ ሀ ላ ኑን አህሌን እንላለን። ሶ ይሄ ምንድነው? ሰላምታ ነው። ይሄኛው ምንድነው ግን እዚህ ጋር የምንሰጠው የሰላምታ አይነቱ ኖርማል፣ ያው በጣም የመቀራረብ አይነት ሰላምታ ያለው ነው። ከዚህ ውጪ ያለው ኮመን የሆነ ሰላምታው ምንድነው? አሰላሙ አለይኩም። ይሄ ሰላምታ የማቅረብ ሆኖ ቅላጼው አሁን በተባባልነው መሰረት አሰላሙ አለይኩም ስንል ሰላምታ እያቀረብን ነው። መልሱ ወአለይኩም ሰላም። በዚሁ መሰረት ያው ሰባህ አልኸይር፣ መሳእ አልኸይር ብለን ደግሞ የንጋትና የምሽት ሰላምታዎችን እናቀርባለን። ስለዚህ እዚህ ላይ የሰባህ አልኸይር፣ የመሳእ አልኸይር እንደዚሁ መልሱ ምንድነው? ሰባህ አልኸይር፣ መሳእ አልኸይር ነው የሚሆነው። ወይም ደግሞ አልሐምዱሊላህ፣ ከይፍ አምሰይት፣ ከይፍ አስባሕት የሚል መልስ እንሰጣለን። ከይፍ አስባሕት፣ ከይፍ አምሰይት የሚለው ከይፍ የሚለው ምንድነው? እንዴት ነው። አምሰይት ደግሞ አመሸህ ነው፣ ምሽት ነው፣ መሳእ ከሚል የመጣ ነው። አስባሕት ደግሞ እንደዚሁ ንጋት ማለት ነው። ሰባህ ማለት ንጋት ማለት ነው። አስባሕት ከሆነ እንዴት አደርክ ለማለት ነው። ስለዚህ ከይፍ አስባሕት፣ ከይፍ አምሰይት መልሱ እንደተባባል ነው ቢኸይር አልሐምዱሊላህ ይሆናል። ቢኸይር የሚለው መልካም ደህና መሆኑን የሚያመላክት ነው። በዚህ መሰረት ሰላምታ እናቀርባለን ማለት ነው። ሰላምታው ላይ ያው ስንለያይ ስንብትን ይኖራል። ተስበሑ አላ ኸይር ብለን ደህና እደሩ እንደማለት ነው። ደህና እደሩ ካልን ተስበሑ አላ ኸይር መልሱም ተስበሑ አላ ኸይር ነው። እዚህ ላይ ተስበሑ ካልን ምንድነው? ለብዙ ቁጥር ነው። አንድ ሰው ከሆነ የምንሰናበተው ሰው ተስባህ አለ ኸይር እንለዋለን። ተስባህ አለ ኸይር ስንለው ምን እያለው ነው? ደህና እደር እያልነው ነው። መልካም አዳር እያልነው ነው። ስለዚህ መልካም አዳር ስንለው እሱም ደግሞ ምን ይላል? ወኢንት ሚን አህሉ ብሎ መልስ ይሰጣል። ላንተም እንደማለት ነው። ወኢንት ካለ ወኢንት የሚለው ቃል ለብቻው ላንተም ለማለት ነው። ሚን አህሉ ማለት አንተም መልካም ከሚያድሩት እንደማለት ነው። ስለዚህ ተስባህ አለ ኸይር ወኢንት ሚን አህሉ የሚል መልስ ይኖረዋል ማለት ነው። ይሄ ስንብቱ ነው። በዚህ መሰረት ሰላምታ ማቅረብ እንችላለን። ከፈለግን ደግሞ ኬፍ ሐለክ፣ ኬፍ ሰሐተክ፣ ኬፈክ ብለን የተለያዩ የሰላምታዎችን አቅርቦት ማቅረብ እንችላለን። ስለዚህ እዚህ ላይ ምንድነው ካሉት የሰላምታ አቀራረብ ፓኬጆች እኛ ምን ማድረግ ነው ያለብን? ሁሉንም አውቀን ከዛ በኋላ የቋንቋውን ጠቢብ ወይም የቋንቋውን በደንብ ተናጋሪ መሆን እንችላለን። ሰው ሰላምታ በሰፊው በዚህ መልኩ ይቀርባል ማለት ነው። አሁን ደግሞ የምናየው የግብይት አፈጻጸም ወይም ገበያ ሄደን መግዛት ስንፈልግ እንዴት አድርገን በአረበኛ ቋንቋ አንድን ዕቃ መግዛት እንችላለን ነው። ያው የታወቀ ነው። የመጀመሪያው ፍላጎት ነው። ወደ ገበያ ስንሄድ መግዛት የምንፈልገው ዕቃ አለ። ስለዚህ ልክ የምንፈልገውን ዕቃ አይተን ካገኘን በኋላ ሄደን ዕቃውን ምንድነው የምናደርገው? ከም ሃዛ የሚል ጥያቄ እናቀርባለን። ከም ሃዛ ስንል እዚህ ላይ ከም ሃዛ የሚለው ንግግር
ዝም ብሎ ከም ሃዛ መባል የለበትም። እንደዚህ ከም ሃዛ ብል አሁን ስንት ነው ይሄ ብል ቁም ያለው ምንም እያልኩ አይደለም። ስለዚህ እጄን ወደ ምፈልገው ነገር ማመላከት አለብኝ። ከም ሃዛ። ስለዚህ ከም የሚለው ቃል ምንድነው? ስንት እንደማለት ነው። ሃዛ የሚለው ቃል ደግሞ ይሄ እንደማለት ነው። ስለዚህ ከም ሃዛ ይሄ የሚለው ጾታዊ ንግግር ቢኖረውም ከም ሃዚሂ ብለን መናገር ካለብን ደግሞ ጾታዊ የሆነ አቅርቦት ቢቀርብ በጥያቄ መልኩ ምናልባት ስህተት ላይኖርበት ይችላል። ከም ሃዛ ስንል ከም ሃዛ ይሄ ስንት ነው እያልን ነው እዚህ ላይ። ከም ሃዛ የሚለው ጥያቄ ከም የሚለው ስንት ማለት ነው። ሃዛ ማለት ይሄ ማለት ነው። እዚህ ላይ ሌላኛው ከም የሚለው ቃል አንድ ፊደል ተጨምሩበት ቢከም ሃዛ ማለትም እንችላለን። ቢከም ሃዛ ቢከም ሃዛ ስንል አሁንም ምን እያቀረብ ነው? ትርጉሙ የሚወጣ አይደለም ከዋጋ መጠየቅ። ቢከም ስንል አሁንም ይሄ እቃ በስንት ነው እያለም ነው። ይሄኛው አንዱ ጥያቄ ነው በተለያየ መልኩ ሲቀርብ። ሌላኛው አቅርቦት ምንድን ነው? ከም አስዕር ብለን መናገር እንችላለን። ከም አስዕር ዋጋ ስንት ነው ነው። ይሄኛው ላይ ግን ምንድን ነው? ያው እቃው ኦሬዲ እጅ ላይ አለ ወይም ደግሞ የፈለግነውን እቃ ጠይቀናል አለ ተብለናል። ከም አስዕር የሚለውን ጥያቄ እናቀርባለን። ምክንያቱም ዝም ብዬ አሁን ከም አስዕር ብል እዚህ ጋር አሁን ሳወራ ከም አስዕር ምንድን ነው እሱ? ከም አስዕር ምን መልእክት የለውም። ስለዚህ መግዛት የምፈልገውን ነገር አውርቼ አለህ ወይ ብዬ ከጠየቁ በኋላ እሱን በደንብ እናያለን። ስለዚህ ከም አስዕር ስንል ዋጋ ስንት ነው እያልን ነው። ስለዚህ ከም አስዕር ወይም ከም ሲዕር የሚለውን ጥያቄ አቅርበን ለምሳሌ 1 ኪሎ ቲማቲም መግዛት ፈለገ። ከም ሲዕር አልኪሎ። ኦኬ ከም ሲዕር አልኪሎ እንላለን። ስንት ነው የኪሎ ዋጋው? ከም ሲዕር አልኪሎ። ኦኬ ስለዚህ በዚህ መሰረት የ1 ኪሎ ዋጋ ስንት ነው ብለን እየጠየቅን ነው። እዚህ ላይ ሌላኛው ሰፋ ስናደርገው ከም ሲዕር ጠማጢም። ከም ሲዕር ጠማጢም ስንል ጠማጢም ማለት ምንድነው? ቲማቲም እንደማለት ነው በአረበኛ። ቅድም እንደተባባል ነው የቅላጼው እዚህ ጋር ይዘቱ ጆሮ ላይ ጠማጢም ይሆናል ማለት ነው። ከም ሲዕር ጠማጢም ስንል የቲማቲም ዋጋ ስንት ነው እያልን ነው። ሰው ምንድነው የቲማቲም ዋጋ ስንት ነው ስንል ኪሎ እንደሆነ መታወቅ መቻል አለበት። እዚህ ላይ ያ ጥንቃቄ ያስፈልገዋል። የምናቀርቡ የመግዛት ጥያቄ ምንድነው መግዛት የምንፈልገው፣ ከዛ ደግሞ እንዴት ነው የምንጠይቀው የሚለውን በደንብ ማወቅ ያስፈልጋል። ታንኪዩ። አሁን ደግሞ የምናየው እገዛ እንዴት መጠየቅ እንችላለን ነው። እገዛ ሲባል እዚህ ላይ ምንድነው የጠፋብንን ቦታ አንድ ሰው እንዲያመላክተን ከፈለግን እንዴት አድርገን መጠየቅ እንችላለን ነው። ወይም ደግሞ አንድ የሆነ ቁስ ነገር ፈለግን፣ እኛ ጋር ያ ነገር የለም፣ ስለዚህ መጠየቅ ፈለግን። ስንጠይቅ ምንድነው የምናደርገው? እዚህ ጋር የአጠያየቅ መንገድ አለው። ቀጥታ እንሄዳለን። የመጀመሪያው የምናቀርበው ቃል አልሙዕዲራ። አልሙዕዲራ ማለት እባክህ ወይም ደግሞ ይቅርታ እንደመጠየቅ ነው። ስለዚህ ይቅርታ ስንጠይቅ ወይም ደግሞ አልሙዕዲራ ስንለው ኤክስኪውዝ ሚ እንደማለት ነው። ይህንን ይቅርታ የምንጠይቀው ምንድነው? ጥያቄውን ልናቀርብ ነው። በቀጣይ ጥያቄውን እናቀርባለን። ምንድነው እዚህ ላይ ሀል ለደይካ ብለን እንጠይቃለን። ሀል ለደይካ ማለት ምን ማለት ነው? አለህ ወይ እንደማለት ነው። ሀል ለደይካ። ሀል የሚለው ቃል ምንድነው? መጠይቂያዊ ነው። ለደይካ ማለት አለህ ለማለት ነው። ይኖርሃል ወይ ለማለት ነው። ስለዚህ ሀል ለደይካ ይኖርሃል ወይ ምን የምንፈልገውን ነገር ነው እሱ። ስለዚህ ሀል ለደይካ ብለን የምንፈልገውን ሀል ለደይካ ቀለም ለምሳሌ እስክሪብቶ ከፈለግን በዚህ መሰረት ምን እናደርጋለን? የምንፈልገውን ጥያቄ እንጠይቃለን። የጠየቅነው ነገር ምንድነው? እገዛ ነው እዛ ጋር። ስለዚህ በዚህ መሰረት እገዛን ጠየቅን ማለት ነው። ሌላኛው ምንድነው? ወደሆነ አቅጣጫ መሄድ ፈለግን፣ ወደሆነ ቦታ መሄድ ፈለግን፣ አናቀው። ያንን ቦታ አንድ ሰው እንዲያመላክተን ከፈለግን ሚን ፈድለክ የሚለውንም ማቅረብ እንችላለን። ሚን ፈድለክ የሚለው ምንድነው? እባክህ እንደማለት ነው። ሚን ፈድለክ። ስለዚህ ሚን ፈድለክ የሚለው ማክበር ነው። እዚህ ጋር ምንድነው የምናደርገው? እገዛ እየጠየቅን ነው። ሚን ፈድለክ እባክህ እንደማለት ነው። ቀጥሎ ጥያቄውን ማቅረብ አለብን። ያው እገዛ ነው። ስለዚህ
ምንድነው ሚን ፈድለክ ኡሪዱ አን አዝሀበ ኢለል መጣር ሀል ዩምኪኑከ ብለን እንጠይቃለን። ኡሪዱ አን አዝሀበ ኢለል መጣር ማለት ምን ማለት ነው? ወደ ኤርፖርት መሄድ እፈልጋለሁ። ሀል ዩምኪኑከ አን ቱሪየኒ ልታሳየኝ ትችላለህ ወይ እንደማለት ነው። ተግባባን? ስለዚህ በዚህ መሰረት ምን አደረግ ማለት ነው? ሀል ዩምኪኑከ ትችላለህ ወይ ነው። ምን አንቱሪየኒ ልታሳየኝ። ኦኬ። በዚህ መሰረት አንቱሪየኒ የሚለው ልታሳየኝ ትችላለህ ወይ ነው። ከዛስ ምንድን ነው የምታሳየው? አይነል መጣር ኤርፖርቱ የቱ ጋር ነው የሚለውን ጥያቄ አቀረብን ማለት ነው። በቀጣይ መልስ ነው የሚኖረው። ስለዚህ በዚህ መሰረት የሚሰጠን መልስ ይኖራል። ከኛ በቀረበው ጥያቄ መሰረት። በዚህ መሰረት አልመጣሩ ብሎ ሰው ወይም ደግሞ የጠየቅነው ግለሰብ ምን ያደርጋል? መልሱን ይሰጠናል። አልመጣሩ ብሎ አቅጣጫውን ያሳይናል። ኢዝሀብ ብሎ ሂድ ብሎ ኦኬ፣ ዱግሪ ኢዝሀብ ኦኬ ብሎ ምን ይላል? እዚህ ጋር ቀጥታ ሂድ ብሎ አቅጣጫውን ይነግረናል። ስለዚህ አልመጣር አብዓዱ ሚን ሁና 200 ሜትር ብሎ አቅጣጫ ይሰጠናል። ስለዚህ አልመጣር የሚለው ኤርፖርቱ እንደማለት ነው። መልሱ እዚህ ላይ ያው አልመጣር የሚለው ምንድነው? ኤርፖርቱ እንደማለት ነው። መጣር ከሆነ ኤርፖርት ነው። አልመጣር ልዩነቱ ግልጽ ነው እዚህ ላይ። ስለዚህ አልመጣር አብዓዱ ሚን ሁና 200 ሜትር ካለ ከዚህ 200 ሜትር ይርቃል ብሎ አቅጣጫ እየሰጠን ነው። ምንድነው እዚህ ጋር እገዛ እየተሰጠን ነው ማለት ነው። በምን ምክንያት? እኛ ባቀረብነው የእገዛ መጠየቂያዊ ጥያቄ ሰው በዚህ መሰረት እገዛ እንጠይቃለን። በዛው ያው ያቀረብነው እገዛ ጥያቄ መልስ ይሰጠናል። እስከዚህ ድረስ እንግዲህ ከተከታተላችሁ እውነትም ለአረበኛ ቋንቋ ትምህርት ተነስታችኋል፣ ቆርጣችኋል፣ ተነሳስታችኋል ማለት ነው። ለእናንተ ያዘጋጀውላችሁ ፒዲኤፍ ስላለ ዲስክሪፕሽን ላይ በምታገኙት የቴሌግራም ሊንክ በመግባት የቴሌግራም ቻናላችንን ተቀላቅላችሁ ማግኘት ትችላላችሁ። ወሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ።